ባለቤቱን አረብ አገር ልኮ እዚህ ቁጭ ብሎ የሚቅምና እሷን የሚበዘብዝ በሷ ገንዘብ በመትልከው ሌላ ሚስት አግብቶ ቁጭ ብሎ የሚበዘብዝ ወንድ ግሞልቶ በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው ደሃን አጠገብህ ብዙ አታቆመዋል ለምን አንተንም ብዙ እንዳያቆመህ አላህ ባለ የተዘጋብህን የመልካም በር ሁሉ አላህ Subhanahu Wa Ta'ala እንዲከፍትልህ ትፈልጋለህ ጭልምልም ያለብህን ነገር ሁሉ አላህ ብርሃን በብርሃን እንዲያደርግልህ ትፈልጋለህ እንግዲያውስ ከፈለክ እነዚህን ሶስት ነገሮች ልብ ብለህ አድምጠኝ ባለቤቱን አረብ አገር ልኮ እዚህ ቁጭ ብሎ የሚቅምና እሷን የሚበዘብዝ ወሩበማ በሷ ገንዘብ በመትልከው ሚስት አግብቶ ሌላ ሚስት አግብቶ ሁለት ሶስት ማግባት በእስልምና ተፈቅዷል በሚል ማሞሃኛ ማለት ነው ያቺን ሚችን ማስዳደር እኮ የሱ ነው እንጂ የሱ ሚስት ነው እንዴ የሱ ሚስት የምታስዳድርለት በዚህ ስም ቁጭ ብሎ የሚበዘብዝ ወንድ ግሞልቶ والله ይሄ ነገ የበላሃትን ገንዘብ ሁሉ እያንዳንዷ ተስራህ ትከፍላለህ አላህ ፊት መቅረብ አይቀርም ስራህ ታልሞላልህ የሷን ወንጀል ተሸክመህ ጀሃነም ትገባታለህ ነብዩ አለይሂ ሰላቱ ወሰለም እንዲያሉት ዲሃ ማለት እናንተ ጋር ማን ነው አሉ አይ እኛ ጋር ዲሃ ብር ወርቅ የሌለው ነው አሏቸው ነብዩና አለይሂ ሰላቱ አይደለም አሉ ዲሃ የሚባለው አሉ ይሄ ቀላል ነው ዛሬ ብር ወርቅ ባይኖርህ በተለያየ መንገድ ሰርተህ ማግኘት ትችላለህ ሰው ጋር ተጠግተህም ትኖራለህ አረ እንደው ለምኖም እኮ ማግኘት አለ ነገ አኺራ ግን አሉ ሶላት ሰግዶ ጾሙን ጾሞ ዘካውን አውጥቶ ሌላውም ኸይር ስራ ሰርቶ በቃ እኔ ጀነት ልገባ ነው ብሎ ታሰበ በኋላ ይመጣና አንዱ ገንዘቤን በልቶ ይላል ሌላኛው መጥቶኛ ይላል ሌላኛው ገድሎኛል ይላል ሌላኛው ሰርቦኛል ይላል እየተነሳ ተመልካም ስራው ይከፍላል ለሁሉም ይከፍላል ተከፈለለት እንኳን ሰይት አልከፈለለት ግን ወጭራሽ ኸይር ስራም ላይ ኖሮ ይችላል እንጂ የዛን የተበደለውን ሰው ወንጀል እሱ ላይ ተጥሎ ثم طرح في النار እሳት ላይ ይጣላል ብለዋል ነብዩ አለይሂ ሰላቱ ወሰላምና ዛሬ ወዳኛለች ብለህ አፉ ሳትል ምን ታመጣለች ብትናገረኝ ይፈታታለሁ ይሄን ትፈራለኝና አትናገረኝም እያልክ የባለቤትህን ገንዘብ መብላት والله ያ አኺራ የሚያጠፋ ነገር ነው ደካማ ናት ነብዩ አለይሂ ሰላቱ ወሰላም በዚህ ላይ አደራ ብለውናል ኢኒ احرج حق الضعيفين የሁለት ደካሞችን ሐቅ እኔ አደራ ላለሁኝ ወንጀሉን አጠፋው ሰው ላይ ነው የምጥለው አሉ ማንና ማን እንደሆኑ ታውቃላችሁ የቲምና ሴት ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም የቲም ወላጅ አልባ የሆነ ልጅ አባቱ የሚከራከርለት ዋቢ ሆዶበታልና ማንንም ሰው ማን ይናገረኛል በሚል ያሞኘው ይችላል ነገ አላህ ዘንድ ወንጀል ይሸከማል እነالذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا إلى القرآن سورة النساء ላይ ማለት ነው የቲሞችን ገንዘብ የሚበሉ በዙልም ይላል እሳት ነው የሚበሉት ይላል ነገ የምትንቀለቀሉ እሳት ውስጥ ይገባሉ ይላል ልክ በዚሁ ተመሳሳይ ነብዩ አለይሂ ሰላቱ ወሰለም የተበደለች የሴትም ቢሆን ሐቅ ይዙን ያህል ነው የሚሉታ የሷን ገንዘብ በላህ ማለት በዚሁ አለል ቂያሲ بذلك እሳት ነው እየበላሃለሁ ነገ ጀሃነም ነው የምትገባው ስለዚህ የሚስትህን ገንዘብ ታትፈቅድልህ ያለሷ ፍቃድ መንካት አይቻል ሙስሊሞች ጋር አብሬ ካልሰገድክ ያለ ነው እንስማና እስኪ መልሰጣል ይሄን ቪዲዮ ሼር ሪፖስት አድርጉ በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም በመረጃ አጠፋቸዋለሁ አይልም እንዴት አርጋ አንብበው ነው ሰሂህ ሙስሊም ሐዲስ 1767 ላይ ለኡኽሪጀነ اليهود والنصارى ነው የሚለው ኡኽሪጀነ ነው የሚለው ኤክስፔል ነው የሚለው ኤክስፔል ማስወጣት እንጂ ማጥፋት ምናምን አይደለም ማስተካከል በመጀመሪያ ሁለተኛ አስወጣቸዋል ኦፍ ኮርስ ይሄንን ተናግረዋል አይሁዶችና ክርስቲያኖች ማለት መልካም ሰዎች ቢኖሩም የሚመሩበት ስርዓትና መመሪያ በጣም ፍጹም መጥፎ ነው ለምሳሌ እንመልከት አይሁዶች ምንድነው የሚፈልጉት ሲባል ታላቂቷን እስራኤል ዘፍጥረት ላይ ቃል የተገባልን መሬት ነው ብለው ከግብጽ እስከ ሶሪያ ጠቅላላ ወላ ሳውዲ አረቢያን ሁላ አብዛኛውን የሚወስደውን ክፍል ያ የኛ ነው ብሎ ነው የሚያምኑት ወታደሮቻቸው ሁላ ስትመለከቱ በወታደር ዩኒፎርማቸው ላይ አድርገውት ነው የሚዞሩት ሲቀጥል በአንደበታቸው መካና መዲናንም መውሰድ እንደሚፈልጉ ቃል በቃል ተናግረዋል አሰማችሁ Lebanon which really needs the umbrella of protection of Israel
And then we're going to take, I believe we're going to take Mecca, Medina, and Mount Sinai, purify those places. እንግዲህ በአንደበታቸው መካና መዲና መውሰድ እንደፈለጉ ተናግረዋል። የአሜሪካው አምባሳደር ሁላ ቢወስዱ ችግር የለብኝ በማለት ተናግረዋል። አሰማችሁ። Israel have the right to that land because you're appealing to Genesis. Yeah. You're saying that's the original deed. It would be fine if they took it all. ሁሉንም ቢወስዱ ችግር የለውም በማለት ተናግሯል። ይሄ በጣም ከባድ ንግግር ነው። እንግዲህ ይሄን ዓላማ ይዞ አንድ ሰው እንዴት ነው ሳውዲ ላይ አረቢያ ላይ የምትቀመጠው? የአላህ መልእክተኛ ትክክል እንደነበሩ ነው ያሉት። ታዲያ ክርስቲያኖች ሲባል ክርስቲያኖችም መጽሐፋቸው አያኗኑርም። እንመልከት እስቲ መጽሐፍ ቅዱስ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር አምላክ የለውም ይልና ያዛዘቅልና ቁጥር 10 ላይ ማንም ወደ እናንተ ቢመጣ አለ ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ሰላም አትበሉ፣ በቤታችሁ እንዳትቀበሉ። ሰላም የሚለው ከክፉ ስራው ይካፈላል ይላል። ከዚህ ለመናወር አይሆንም። ሀገሪቷ ሙሉ በሙሉ ሰላም ምትሉት ምን ምትሉት ያው የራሳችሁን ጀለስ ሊሆን ነው። እዚህ ሌላ ሀገር ተመሰረቱ ነው ማለት ነው። በተጨማሪ ተለጥፈው አይሁዶችን አላማቸውን ምን እንደሆነ ያወቃችሁ ምትደግፉት እነማን ናቸው? ክርስቲያኖች ናቸው። መጽሐፋችሁም ሐሳባችሁም በጣም ከባድ ነው። አያኗኑር ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አካል ከአረቢያ ዞር አረጋቸው ነበር ብለው የተናገሩ ማቸው ይሄ ነው። እዚህ አያኗኑርም። በጣም አደገኛ ነው። የራስን መሬት በገዛ እጅ መነጠቅ ማለት ነው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ትክክል ሆኖ ነው ያዩት። ምክንያቱም ጋዛ ላይ ተናል ተመልከቱ። ሌሎች እየጨፈጨፉ ለመሬቱ ሲሉ ክርስቲያኖች ደግሞ ያበረታቱ ሲታገሉ ያየኑና ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ፍጹም ትክክል እንደሆነ ያየሁት። እንደምታውቁት ዛሬ ሌሊት ጀምሮ አሜሪካና ኢራን ማለት ነው የተኩስ አቁም ስምምነት ለሁለት ሳምንት በመካከላቸው ላይ በፓኪስታን አማካኝነት ማለት ነው አህድ ገብተው ነበር፣ ቃል ገብተው ነበር እና ያው እንደተለመደው ቃላቸውን አፍርሰው ኢራን ላይ ጥቃት አድርሰዋል። ለምን አደረሱ ምናምን ነገር ልል አይደለም፣ ወደዛ እንትኖች ልገባ አይደለም። ዋና ፖይንቴ ምንድነው? ፈጣሪያችን አላህ ሱብሓነሁ ወተዓላ የተናገረውን ቃል ነው ወላሂ ለአዚም ያስታወሰኝ ማለት ነው። አወ ኩለማ ዓሃዱ አህደን ነበዘሁ፣ ቃል በገቡ ቁጥር አለ አላህ ቃል በገቡ ቁጥር ቃላቸውን ያፈርሳሉ። እነዚህ የመጽሐፍ ባለቤቶቹ እነዚህ ካፊሮች ማለት ነው። ኦኬ ቃል በገቡ ቁጥር ቃላቸውን ያጥፋሉ አለ አላህ ሱብሓነሁ ወተዓላ። ከዚህ በፊትም ታስታውሱ እንደሆነ ማለት ነው ቃል ገብተው ምናምን ነገር እነሱ ናቸው መጀመሪያ መጥተው ነገር የፈለጓት። አሁንም እንግዲህ ሳይውል ሳያድር ማለት ነው ቃል ገብተው ይኸው ዛሬ አዘናግተው እና በጣም የሚገርመው ያው አላህ ሱብሓነሁ ወተዓላ ጋር ያለውን ቃል የሚያጠፍ ሰው ከሰው ጋር ያለውን ቃል ማጠፍ ለሱ ቀላል ነው። አላህ ሂዳያ ይስጠን። የተዘጋብህን የመልካም በር ሁሉ አላህ ሱብሓነሁ ወተዓላ እንዲከፍትልህ ትፈልጋለህ? ጭልምልም ያለብህን ነገር ሁሉ አላህ ብርሃን በብርሃን እንዲያደርግልህ ትፈልጋለህ? እንግዲያውስ ከፈለክ እነዚህን 3 ነገሮች ልብ ብለህ አድምጠኝ። እነዚህም 3 ነገሮች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። አንድ ሰው ይናገራል። የምቀርበው ባለሀብት ነበረኝና ወደ እኔ መጥቶ መሐመድ በህይወትህ ደስተኛ መሆን ከፈለክ እነዚህን 3 ነገሮች ልብ ብለህ አድምጠኝ፣ እናም በህይወትህ ውስጥ አጥብቀህ ተግብራቸዋለኝ። ሰላትን ወቅቱን ጠብቀህ ስገድ። ሁሌም ቢሆን ሰላት የምታዘገይ ከሆነ ኢዕለም ወቅ አነ ኡሙረከ የተአኸር የምትፈልገው ነገር ሁሉ ወደ ኋላ ይቀራል። ሁለተኛው ነገር ወላጆችህን አደራ ተንከባከብ ሲል ነገረኝ። ኡፍ እጭ አትበላቸው። እነሱ ላይ ድምፅህን ከፍ አታድርግባቸው። ባጠፋህ ቁጥር ይቅርታን ጠይቃቸው። ሶስተኛውን በይበልጥ ልብ ብለህ አድምጠኝ። በድብቅ ከሚሰራ ወንጀል አደራ ነፍስህን ጠብቃት። ይህ በድብቅ የሚሰራ ወንጀል ህይወት ውስጥ ያለውን ምኞትህን፣ ሐሳብህን፣ አላማህን እንድታሳካ የሚረዳ በድብቅ ከሚሰራ ወንጀል ስትረቅ ነው። ደሃን አጠገብህ ብዙ አታቁመዋል። ለምን? አንተንም ብዙ እንዳያቆምህ አላህ በኋላ አንተም ደሃና ያ አዩሃ ናስ አንቱሙል ፉቀራ ፈቂር እኮ በዚህ ባብ ነው መግባት ያለብህ። ሌሊት ላይ አላህ ክብር እንዲለግስ ትፈልጋለህ? ሌሊት ተነስተህ ስጁድ ላይ አልቅሰህ ያ ረብ አና አብዱን ሳረ ፈኽሪ ضمن فقري واضطراري አብዱክ ቢባቢክ በለው ያ ረብ። ስራ የለኝ፣ ኢልም የለኝ፣ ምን የለኝ፣ ምንም ነገር የለኝ ያ ረብ ይኸው ደሃ ነኝ ያ ረብ። ኢነማ ሰደቃቱ ሊልፉቀራ። አሁን ድህነትን ስታሳይ ይመጣልሃል የሚሰጥ አማላ ሙተከብር ያለኝ የሰገድኩ ጾምኩ ነው ይኸው አልሐምዱሊላህ ይኸው ያለ ቀዳ የሰገድኩ እኮ ያ ሼኽ። ከሰለፎች እኮ 4 ሰለፎች አሉ በአንድ ረክዓ 30 ጁዝ ቁርአን ያختሙ። በስንት ረክዓ? በአንድ ረክዓ 30 ጁዝ ቁርአን ተቀለይ ማዕናሁ ያኒ አላሁ አክበር ብለው ቢስሚላሂ ረሕማኒ ረሒም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ቀርተው ሚነል ጂነቲ ወናስ። አላሁ አክበር። ምን አይነት ፍቅር ነው! ምን አይነት መሐባ ነው! ምን አይነት እስቲቃማ ነው! ምን አይነት የቁርአን
ምን ቀምሰው ነው የቁርአን ለው طهرت ቀልባችን እኮ طهራ ቢሆን አንጠግበም ነው። ነብዩ አለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገቡት ሐዲስ ምን ብለዋል? አንዳችሁ ከሚስቱ ጋራ ግንኙነት ለማድረግ ባሰበ ጊዜ ቢል ኑሮ አሉ ምንድን ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا አላህ ሆይ በአላህ ስም ጀመርኩ አላህ ሆይ ተሰይጣን አርቀን መጀመሪያ እኛን ማለት ነው እኔንና ባለቤቴን ተሰይጣን አርቀን የምሰጠንንም ልጅ ደግሞ ከሰይጣን አርቅልን ብትሉ ኑሮ ቢል ኑሮ አንድ ሰው አሉ ነብዩ አለይሂ ሰላቱ ወሰላም ይህም ቢል ኑሮ ثم إن يقدر أن يكون بينهما في ذلك وقضي ولد በዚያ ግንኙነት አላህ Subhanahu Wa Ta'ala ልጅ ቢወስንለትና ልጅ ቢሰጣቸው አሉ لم يضره شيطان أبدا ሰይጣን መቼም ቢሆን ያን ልጅ አይጎዳውም ሱብሃንአላህ መቼም ቢሆን ሸይጣን አይጎዳውም አሉ። እንደምታውቁት የሰው ልጅ ከትክክለኛው መንገድ እየተሳሳተ ያለው ወደ ጠማማ መንገድ እየሄደ ያለው በዋነኛው በጥላታችን በሸይጣን የተነሳ ነው። ዛሬም ሩቃ ቤት ለሩቃ ቤት ተመመላለስና አንዱ ሩቃ ቤት ልጅን ጋኒን ይዞ ነው መሰለኝ ይዟን ነው መሰል ያላችሁ ተመመላለስ ሐቂቃ ይሄንን ዚክር አድርጉ በሰውነታቸው በዱንያቸውም አይጎዳቸውም በዲናቸውም አይጎዳቸውምና ይሄ የልጆቻችን ሐቅ በእኛ ላይ ያለ ነው። ለልጆቻችን ነው ይሄንን የምንለው በዋነኛነት አደራችሁ ነው ወንድሞቼ አደራችሁ ነው እህቶቼ ይሄንን ዚክር እንዲያረሱ ልድገምላችሁ ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا ወንዱ ካለው ሴቱ ባተለው ችግር የለም والله اعلم እኛንም ቤተሰቦቻችንም አላህ ከጀሃነም እሳት ይጠብቀን። ሁላችሁም ኮሜንት ላይ አሜን በሉ። አላሁ ዐዘ ወጀል በሱ የካዱ ሰዎችን የቂያማ ቀን ጀሃነም በመልኩ እንደሚመጡ አላህ ሲነግረን ሱረቱ ዙመር ላይ እንዲህ ይላል ወሲቀ الذين كفروا الى جهنم زمرا እነዛ የካዱ ሰዎች ወደ ጀሃነም ግሩፕ ሆነው ይመጣሉ አለ حتى اذا جاءوها وفتحت ابوابها ልክ ወደ ጀሃነም ሲመጡ የጀሃነም በሮች የተከፈቱ ሆኖ ያገኙአቸዋል ማለት ነው። وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا ከዛ በር ላይ የጀሃነም ዘበኞች ያገኙአቸውና በእናንተ ላይ ከናንተ የሆነ መልእክተኛ የአላህን አያ ወይም የአላህን ቁርአን የሚያነብላችሁ ነብይ ያልተላከላችሁ ወይ ይባላሉ። قالوا بلى انديتا ይላሉ ተልኳል ይላሉ ولكن حقت كلمة العذاب على الكافرين ነገር ግን በካፊሮች ላይ የጀሃነም እሳት የጀሃነም ቅጣት ተረጋገጠባቸው ምክንያቱም ነብያቸው በእነሱ ሲላክላቸው በሱ በነብዩ አናምንም ብለው ስለካዱ ማለት ነው። ስለዚህ ጀሃነም በእንደዚህ አይነት ሰዎች ላይ ምን ተደርጋለች ተረጋግጣለች ይባላሉ። قيل ادخلوا أبواب جهنم خالدين فيها ከዚያም ወደዚች ጀሃነም ሁላችሁም ግቡ ይባላሉ። فبئس مثوى المتكبرين የኩራተኞች መኖሪያ የኩራተኞች መመለሻ ምን ያህል ከፋች ሲል አላሁ ዐዘ ወጀል ይህንን የቁርአን አንቀጽ አውርዶ የጀሃነም ሰዎች እንዴት ጀሃነም እንደሚገቡ በዚህ መልኩ ይነግረናል ማለት ነው። ስለዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለኛ ተልኳል በእኛም ቁርአን ወርዷል። ስለዚህ እሳቸው ያሉትን ነገር መታዘዝ አለብን። ቁርአንም ያዘዘን ነገር መታዘዝ አለብን። የከለከለ ነገር መከልከል አለብን። አንከለከልም አንታዘዝም ካልን ግን ከነዚህ ከጀሃነም ሰዎች እንሆናለን ማለት ነው። አላሁ ዐዘ ወጀል እኛንም ቤተሰቦቻችንም ከጀሃነም ቅጣት ይጠብቀን።